ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እንግዲህ ተመስገን። ያው እንደምታዩት ዛሬ ወተቴን እየናጥኩ ነው ማለት ነው። እና ስለ ሁሉም ነገር እግዚአብሔር ይመስገን። ከስንት ዓመት በኋላ መሰላችሁ እና ዛሬ እዚህ ላይ ነው ያለሁት። በተረፈ ግን ሰብስክራይብ ስለምታደርጉኝ ቪዲዮን ወዳችሁ ስለምታዩልኝ አመሰግናለሁ። እግዚአብሔር ይስጣችሁ። እውነት በጣም ነው በቃ ማለቴ አለ አይደለ ሰው አለ እንዴ ብላችሁ በምታስቡበት ሰዓት እናንተ ሰው ሆናችሁኛል። በፈቃደኝነት ቤተሰብ ሆናችኋል። የምጽፉልኝ አስተያየት ሁሉ ነገር እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ ለማለት ፈልጋለሁ። ዛሬ ደግሞ በዚህ ቪዲዮ ነው የመጣሁት ማለት ነው። ወተቴን እየናጥኩ ነው ዛሬ። እንግዲህ እዚህ ደግሞ ልጄ እያወራኝ እኮ ነው በጎን ማለት ነው። እና እሱንም እያወራው እንደው ተቀምጦ ስራ መስራት በጣም ነው የሚከብደው ብታዩት ማለት ነው። እኔ ቁጭ ብዬ አረብ ሀገር ሄጄ ከመጣሁ በኋላ ቁጭ ብዬ ስራ መስራት ጎንበስ ብሎ መስራት በጣም ነው የከበደኝ ማለት ነው። እንግዲህ ምን ይደረጋል። ወተቴን ጨረስኩና ደግሞ እንግዲህ ጠላ እየጠመኩ ነው። አሁን አዝመራ ደርሷል እንግዲህ ካለ ጠላ ስራ አይሰራ። እሺ እዚህ ጋር ድፍድፌን እየቀመስኩ ነበር። ቀጣ አውለታ ነበር የጋገርኩበት። አሁን ደግሞ እንኩሮ አንክሬ እሱን ለመቀላቀል ነው ማለት ነው። ከዛ ምን ያደረግኩ የቅጣውን ድፍድፍ ሁለት ቦታ አካፈልኩ ማለት ነው። እዚህ ጋር ከሮቶስ ወደ በረድስቶ ውስጥ እየቀነስኩ ነበረ፣ ምክንያቱም በኋላ ለመቀላቀል እንዲመቸኝ ማለት ነው። አሁን በዚህ መልኩ ጨረስኩ አካፍዬ ማለት ነው። እንኩሮውን ያነኮርኩት ትናንትና ነው። ከዛን ማታ ላይ ስር አርጌ ያሳደርኩት እንዴት እንደሚያምር ብታዩት ማለት ነው። ንጹህ በቆሎ ነው፣ በዛ ላይ ደግሞ ጥሬ ነው ማለት ነው። እንግዲህ ጥሬ ጠላው ቆንጆ ነው። ችግሩ ምንድን ነው? ጉልበት ይፈጃል ማለት ነው። ቶሎ አይበስልም ብታዩ ማለት ነው። እስጋ ደግሞ ብቅልና ጌሾ አቀላቀልኩ ማለት ነው። ከዛን ሁለት ቦታ ስለሆነ ሁለት ቦታ አካፍለዋለሁ፣ ግማሽ ግማሽ ማለት ነው። ከዛን እንደዚህ ቀላቅልና ደግሞ ሮቶ ውስጥ ያለውን ድፍድፉን ጨምርበታለሁ። ሁሉንም ወደ ሮቶ መገልበጥ ይቻላል፣ ግን ችግሩ ምንድን ነው? ተስተካክሎ አይደባለቅም። ለዛ ነው እኔ እንደዚህ የቀላቀልኩት ማለት ነው። እና እንደዚህ ውሃ ማዘጋጅቼ ነበረ። በዚህ መልኩ በጠብጠዋለሁ ማለት ነው። ከበጠበጥኩ በኋላ ወደ ሮቶ ጨምራለሁ። እንደዛ ነው የሚቀለኝ። በዛ ላይ ደግሞ ብቻዬ ስለሆንኩ የሚያግዘኝ ሰው የለም። እየቀነስኩ ነው ማለት ነው የማደርገው። በነገራችን ላይ እመቤቴን ላመሰግናችሁ ፈልጋለሁ። እግዚአብሔር ለእናንተ ትልቅ ክብር አለኝ። በቃ ይሄ ነው ተብሎ የማይነገር ይሄ ነው ተብሎ በቃ ታውቃላችሁ፣ በጣም ነው ያስደመማችሁኝ ማለት ነው። ብዙዎቻችሁ ምርጥ ምርጥ ኮሜንት ጽፋችሁልኛል፣ በእጅ የምትሉኝ ያላችሁ እናንተ ናችሁ ራሱ የአባራት ቪዲዮ እንድሰራ የገፋፋችሁኝ ማለት ነው። በጣም ነው በቃ እግዚአብሔር ይመስገን። በጣም ነው የምወዳችሁ ማከብራችሁ። ቪዲዮን ወዳችሁ ስለምታዩልኝ በቃ እግዚአብሔር ይስጣችሁ። በቃ ሌላ ምንም ልል አልችልም። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ፣ በሰላም ለሀገራችሁ ያብቃችሁ፣ ለእናንተም የረፍት እንጀራ ይስጣችሁ ለማለት ነው። እንግዲህ ስራዬ አሁን ወደ ባሊው ቀንሳለሁ ማለት ነው። በባሊ ነው ሮቶ ውስጥ የሚጨምረው ማለት ነው። ምክንያቱም ብቻዬ ሳፋውን ችዬ አላነሳም ማለት ነው። እና በዚህ መልኩ አሻራው ሁለት ቦታ ስላካፈልኩ ለዛ ነው ድፍድፉን ሁለት ቦታ ያደረግኩት ማለት ነው። በኋላ ሲፈላ ምናምን አያስቸግርም። በቃ በነገራችን ላይ ይሄ ተቆልቶ ተፈጭቶ ከዛ በኋላ የሚነኮረው ደግሞ ዝም ብሎ ሲገባበት ይጓጉላል ማለት ነው። እኔ እሱን የሆነ ጊዜ እንደዛ ስለሆነብኝ ከዛ በኋላ እኔ ምነውቴ ብዬ በዚህ መልኩ እየበጠበጥኩ ትንሽ ትንሽ እያደረጉ ጨምረዋለሁ ማለት ነው። ከዛ በኋላ ምንም ነገር አስፈልግም ማለት ነው። ቀለል ያለ ነገር ነው ማለት ነው። በዚህ መልኩ ሰሞኑን መቼልህ ነው ለእሑድ ነው እንግዲህ ጠላ ልሰራ እያሰብኩት ማለት ነው። ጅጌ ያለብኝ ጅጌ ስላችሁ ደግሞ ጅጌ ማክሰው የለም አይደለ? ጅጌ ማለት ሰው አንድ ላይ ይሰበሰብና ለአንድ ሰው ሙሉ ቀኑን ሲሰራለት ይውላል ማለት ነው። እንደዛ ነው
እና ጅጊ ስላለብኝ ብዬ ጠላ እዚህ ጠመኩ። ገጠር ላይ ስለሆነ ደግሞ ጠዋት ጭነው ይሄዳሉ ማለት ነው። እንጀራም እዚህ ጋግራለሁ። ወጥ ደግሞ ቤተሰብ እዛ የሚሰራ ሰው አለ። እዛ የሰሩታል። እኔ እንጀራና ጠላ ሲሰራና ከዛን ጭነው ይሄዳሉ እላችኋለሁ። አሁን ሁለተኛው ነው ይሄ ማለት ነው። ጨመርኩበት ብቅልና ጌሾን እንደዚህ የቀላቀልኩት። ከዛ እዛ ጋር ቀነስኩት ድፍድፍ ነበረ እሱን ጨምርበታለሁ። ከዛን እንደቀደሙ አድርጌ ቀላቅልና ጨምረዋለሁ ማለት ነው። በቃ እግዚአብሔር ይመስገን እመቤቴ። የራሳችሁ ነገር እኮ ሲሰራ ምንም ነገር አይደክምም። እመቤቴን ነው የምላችሁ ማለት ነው። መቼም ለረዥም ዓመት አረብ ሀገር እንደሰራው ታውቃላችሁ። ለሰው ታዛዥ ከመሆን ማለት ነው። ሳትታዘዙ አውቃችሁ የራሳችሁን ቤት ስራ ስትሰሩ እንዴት ደስ እንደሚል ማለት ነው። በቃ ግን ችግሩ ምንድን ነው? የቤት ውስጥ የሚሰራ ስራ አይታይም። ገባችሁ ያለ የቤት ስለዋላችሁ ብቻ ቁጭ ብላችሁ የዋላችሁ የሚመስላችሁ ሰዎችም አሉ። ግን የቤት ውስጥ ሲዋል ብዙ ነገር ነው የሚሰራ። በቃ የቤት እመቤት መሆን ማለት ነው። እውነት በቃ ስም ያልወጣለት ነው ራሱ። እግዚአብሔርን ነው የምላችሁ ማለት ነው። አንዱን ልብስ ትላላችሁ፣ አንዱን ሌላ ስትሉ ነው የምትሉ ቁጭ ሳትሉ ማለት ነው። ገባችሁ? እና ብቻ እግዚአብሔር ይመስገን በጣም ነው ደስ የሚለው ማለት ነው። ለራስ ብሎ አስቦ መስራት እንኳን በቃ ከሰው ትዕዛዝ ወጥቶ የራስን ነገር እንደፈለጋችሁ ቢደክማችሁ ትታችሁ ትተኛላችሁ፣ ቢደክማችሁ ትተዋላችሁ፣ በኋላ እሰራለሁ ትላላችሁ። ስለዚህ እንደ ራስ ነገር ምንም የለም ማለት ነው። ያው እንደ አቅሜ ነው የምሰራው ማለት ነው። እንደዚህ አሁን ጨዋታ እኮ ነው የሚመስለው አይደለ? ኧረ ጨዋታ አይደለም። እመቤቴን ማን ያይዘኛል ሳፋውን ማለት ነው። በአንዴ ለመገልበጥ ቆጥቤ በዚህ መልኩ ጨምራለሁ ማለት ነው። እንግዲህ ሰሞኑን ጠፍቻለሁ፣ ቪዲዮ መስራትም አልተመቸኝም። ያው እንደምታዩት አዝመራ ስለደረሰ ነው። ያው ካሁን በኋላ ቶሎ ቪዲዮ የሰራው ለመልቀቅ እሞክራለሁ ማለት ነው። ግን በተረፈ በቃ ቪዲዮ ስለምታዩልኝ ስለወደዳችሁልኝ አመሰግናለሁ። እግዚአብሔር ይስጣችሁ። አሁንም ደግሞ ቤተሰብነታችሁ ድጋፋችሁ ከኔ አይለይ እላለሁ። በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ተባረኩ። በሰላም ለሀገራችሁ ያብቃችሁ። የረፍት እንጀራ እግዚአብሔርን በቃ ሌላው ነገር ይቅር፣ በቃ ሌላው ነገር ይቅር ነው ያልኳችሁ። የረፍት እንጀራ የማታ እንጀራ የሚባለው ነገር እንደ ቀልድ ነው አይደለም።